የሆነ የሼክስፒር ታዋቂ አባባል አለና ሰምራይዝ ባይ ሲን ሰም ባይ ቨርቹ ፎል ይላልና ምን ማለት መሰላችሁ? አንዳንድ ሰዎች ጽድቅ ወይም ደግሞ ጥሩ ስራ መውደቂያቸው ሲሆን አንዳንድ ሰዎች ደግሞ ኃጢያት ወይም ደግሞ መጥፎ ነገር መባያቸው ወይም ደግሞ የስኬት መንገድ ይሆናቸዋል ማለት ነው። በምሳሌ ላስረዳችሁ። ለምሳሌ የአሜሪካ የስለላ ድርጅት የሆነው ሲአይኤ እንግዲህ ዘላለማችንን ስናቀው መጥፎ ስራዎችን ወይም ደግሞ ኢቭን በራሱ ህዝቦቹ እንኳን እንደ መጥፎ የሚታይ የስለላ ድርጅት ነውና ለምሳሌ በ1952 ዘሃርት አታክ ገን የሚባል ሽጉጥ ሰርቶ ነበርና እንግዲህ ይሄ ሽጉጥ ወይም ደግሞ ይሄ መሳሪያ የሚያደርገው የነበረው ምንድነው? በጣም ትንሽዬ ወይም ደግሞ የመርፌ ቁራጭ መታክል ጥይት ነው የሚወጣውና ያ ጥይት እንግዲህ ከሰውነት ጋር ሲገባ ልክ ሞስኪቶ ወይም ደግሞ ቢምቢ የነከሰ ያክል ነው የሚሰማውና ከዛ ግን ወዲያውኑ በጥቂት ደቂቃዎች ውስጥ ኮላፕስ አድርጎ ይሞታል በዛ ጥይት የተመታ ሰው ማለት ነውና እንግዲህ በህክምና እንኳን ትሬስ እንዳይደረግ ልብ ድካም ተይዞ ነው የሚባለው በዛ ጥይት ተመቶ የሞተ ሰው ማለት ነው። እንግዲህ ያቺ የተተኮሰችው ደግሞ መርፌዋ ማለት ነው በውስጥ ከገባው ውጪ በውጭ ያለው ፓርት ወይም በውጭ የቀረው መርፌ እንዲቀልጥና ሰውነቱ ላይ እንዲጠፋ ሆኖ ጭራሽ ምንድነው አሻራ ማይተው አይነት አገዳደል የሚገል መርፌ ነውና አስቡት። ይሄ ጥይት ወይም ደግሞ ይሄ ቴክኖሎጂ የተሰራው በ1952 ነው እንደ አውሮፓውያን አቆጣጠር። ያ ማለት እንግዲህ የዛሬ 78 ምናምን እንደዛ ዓመት በፊት ማለት ነው። እንግዲህ ይሄ መሳሪያ በ1975 ተጋልጦባቸው እንግዲህ ህዝቡን ይቅርታ ጠይቀው እንዳጠፉትና እንደተከለከለም ተናግረዋል። ነገር ግን እውነት ይሁን አይታወቅም። እንግዲህ አስቡት የዛሬ 80 ዓመት ይሄንን ቴክኖሎጂ መስራት ከቻሉ አሁን ላይ ደግሞ ምን አይነት ቴክኖሎጂ ሊኖራቸው እንደሚችል ማለት ነው።